ሰላም እንደምን አላችሁ የዚህ ቻናል ተከታታዮች። ተስፋ አደርጋለሁ በዚህ ቻናል የሚተላለፈውን ስለ ፕሮጀክት ማኔጅመንት ተጨማሪ እውቀት የሚያስጨብጠውን ተጨማሪ ክህሎት የሚያስጨብጠውን ገለጻና ትምህርት እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ይሄ ደግሞ በተለይ በፕሮጀክት ዙሪያ ላይ ለምትሰሩ ቀጣይ ለመስራት ለምታስቡ የራሱ የሆነ በጎ አስተዋጽኦ አለው። ስለዚህ ልክ ሌሎችም እንዲጠቀሙ ታዲያ ላይክ፣ ሰብስክራይብ፣ ሸር ማድረጉን አትርሱ። እንግዲህ በዛሬው ገለጻዬ ፕሮጀክት ለምን አስፈለገ የሚለውን በአግባቡ ለማስረዳት ጥረት አደርጋለሁ ማለት ነው። እንግዲህ ፕሮጀክት አስፈላጊ ጉዳይ ነው። በተለይ በአሁኑ ጊዜ ደግሞ ግን ፕሮጀክትን አስፈላጊ ያደረጉት ነገሮች ምንድን ናቸው የሚሉ 3 ነገሮች እናያለን። ፕሮጀክት እንዲኖር ያስፈለጉ ነገሮች፣ ለፕሮጀክት መኖር አስፈላጊነት ወሳኝ ነገሮች ምንድን ናቸው የሚሉትን እናያለን ማለት ነው። አንደኛው ፕሮጀክት እንዲኖር ያስገደደን ችግር ነው። የችግር መኖር ፕሮጀክት እንዲኖር ያስፈልጋል። ስለዚህ ያንን ችግር ለመቅረፍ በመደበኛ ተግባራት የሚሰሩ ስራዎች ይኖራሉ፣ በመደበኛ ፕሮግራሞች፣ በመደበኛ እቅዶች። ግን በተጨማሪ ደግሞ ፕሮጀክት ቀርጸህ ያንን የተለየ ችግር ለመፍታት ፕሮጀክት ያስፈልጋል ማለት ነው። ስለዚህ የችግር መኖር ለፕሮጀክት መቅረጽ፣ ለፕሮጀክት መኖር የራሱ ምክንያት ነው ማለት ነው። ለምሳሌ በማህበረሰብ፣ በድርጅት ወይም በግለሰቦች ሊሆን ያ ችግር ያንን ችግር ለመቅረፍ ፕሮጀክት ይቀረጻል። ስለዚህ የችግር መኖር አንዱ ፕሮጀክት አስፈላጊ እንዲሆን አድርጎታል ማለት ነው። ምሳሌ እንኳን ብንወስድ በአንድ ገጠር አካባቢ ለምሳሌ የንጹህ መጠጥ ውሃ ችግር ቢኖር ያንን ችግር ለመቅረፍ እና ለህብረተሰቡ ንጹህ የመጠጥ ውሃ ለማቅረብ ፕሮጀክት ይቀረጻል። ከዛ ፕሮጀክት ተነስቶ ያን ፕሮጀክት ውጤታማ በመልኩ ተግብሮ እዛ ያንን ችግር መቅረፍ ይቻላል ማለት ነው። ችግር ሲቀረፍ ደግሞ እዛ አካባቢ ያለው ማህበረሰብ የንጹህ መጠጥ ውሃ አቅርቦት ማግኘት ይችላል ማለት ነው። ስለዚህ ሌላው በአንድ አካባቢ የስራ አጥነት ችግር ቢኖር ያንን ለመቅረፍ ደግሞ ፕሮጀክት ያስፈልጋል ማለት ነው። እና አጠቃላይ የፕሮጀክት አስፈላጊ ካደረጉት ነገሮች አንዱ የችግር መኖር ነው። ችግርን ለመፍታት ደግሞ ፕሮጀክት ትቀርጻለህ ማለት ነው። አንደኛው የችግር መኖር ነው የሚለውን እንድንረዳ ነው። ሁለተኛው በአካባቢያችን ያለ አቅም ለመጠቀም ወይም ፖቴንሻል ወይም እድል ለመጠቀም ፕሮጀክት ያስፈልጋል። በየአካባቢው የተለያዩ አቅሞች አሉ፣ እድሎች አሉ። እነዛን ስራ ላይ መዋል ይጠይቃል። እነዛን ተግባራዊ አድርገህ አካባቢውን ተጠቃሚ ማድረግ፣ ማህበረሰቡን ተጠቃሚ ማድረግ ይጠይቃል። ስለዚህ በአንድ አካባቢ የተለየ አቅም ፖቴንሻል መኖርም ፕሮጀክት እንድንቀርጽና ያንን ፖቴንሻል እንድንጠቀም ያስችለናል ማለት ነው። እና የፖቴንሻል መኖር ወይም እድል መኖር ለፕሮጀክት መኖርም አንዱ አይነተኛ ምክንያት ነው ማለት ነው። ለምሳሌ አንድ አካባቢ ላይ የመስኖ ውሃ ቢኖር ያ የመስኖ ውሃ ግን አሁን ላይ ምንም ጥቅም እየሰጠ ባይሆን ያ ወንዝ ያንን ለመስኖ አገልግሎት እንዲውል ፕሮጀክት ቀርጸህ ከዛ ለመስኖ አገልግሎት እንዲውል ማድረግ ደግሞ እና ህዝቡ እንዲጠቀም ማድረግ ያንን ያለውን በአካባቢ ያለውን ውሃ ያንን እድል ተጠቀምን ማለት ነው። ስለዚህ እንደዚሁም ለምሳሌ በአንድ አካባቢ ላይ ለቱሪስቶች መስህብ የሚሆን እድል ቢኖር፣ ሀብት ቢኖር፣ ፖቴንሻል ቢኖር ያንን ለቱሪስት መስህብ ሊውል በሚችል መልኩ ለማዘጋጀት እና ዝግጁ ለማድረግ ፕሮጀክት ቀርጸህ ለቱሪስቶች መስህብ ማድረግ ይቻላል ማለት ነው። ስለዚህ የእድል መኖር አንዱ ለፕሮጀክት መፈጠርም ምክንያት ነው ማለት ነው። ለምሳሌ ትልቁ እንኳን ብንወስድ የታላቁ የህዳሴ ግድብን እኛም ብንወስድ አባይ ለእኛ ትልቅ አቅም ነው፣ ትልቅ እድል ነው። ስለዚህ ያን እድል ለመጠቀም የህዳሴውን ግድብ ገነባን። ስለዚህ ለተለያየ አገልግሎት ይውላል ማለት ነው። ስለዚህ ፖቴንሻላችን ተጠቀምን ማለት ነው። ስለዚህ የእድል መኖር ወይም የአቅም መኖርም ፕሮጀክት እንድንቀርጽ ምክንያት ይሆናል ማለት ነው። ሌላው ሶስተኛው አሁን ያለውን ነባራዊ ሁኔታ ወደ ተሻለ ደረጃ ለማድረስ ወይም ለመቀየር ፕሮጀክት መቅረጽ ምክንያት ይሆናል ማለት ነው። ስለዚህ
ለምሳሌ አንድ መስሪያ ቤት ላይ አሰራሩ አጠቃላይ በወረቀት ማኑዋል ቤዝድ ቢሆን ያንን ወደ ዲጂታል ለመቀየር ቢፈልግ ፕሮጀክት ይቀርጻል ማለት ነው። ፕሮጀክት ቀርጾ ከዛ ያንን አሰራሩን ወደ ዘመናዊ ሁኔታ ማሸጋገር ይችላል፣ ማዘመን ይችላል ማለት ነው። እና ያለውን ነባራዊ ሁኔታ ያለውን አሁን የተጠቀምንበትን አሰራር ወደ ተሻለ ለዘመኑ ለወቅቱ ወደሚመጥን ደረጃ ለማድረስ ፕሮጀክት አንዱ ወሳኝ ጉዳይ ነው ማለት ነው። እና ስናየው ፕሮጀክትን አስፈላጊነት እንዲሆን ከሚያደርጉ ነገሮች ሶስቱ ዋና ዋና ነገሮች ላይ ለመግለጽ እንደተሞከርኩት የችግር መኖር፣ ችግርን ለመፍታት ከዛ በኋላ ደግሞ ፖቴንሻል መኖር፣ ያንን ፖቴንሻል ተጠቅመህ ፖቴንሻሉ ያለበትን አካባቢ አገርንም እንደ ሀገር ተጠቃሚ ለማድረግ ፕሮጀክት መቅረጽ ይቻላል። እንደዚሁ ደግሞ አሁን ያለውን አሰራር ነባራዊ ሁኔታ ወደ ተሻለ ደረጃ ለወቅቱ በሚመጥን ደረጃ ለማድረስ ፕሮጀክት በጣም አስፈላጊ ነው ማለት ነው። እነዚህ ሶስት ነገሮች ናቸው ፕሮጀክት መፈጠር እንደ ምክንያት የሚሆኑት። ስናስብ እንግዲህ ፕሮጀክት ስናስብ ችግር ልፈታበት ነው ወይስ ሲሆን ያለኝን ፖቴንሻል አቅም ለመጠቀም ነው ወይስ አሁን እየተጠቀምኩት ያለውን አሰራር ለመቀየርና ወደ ተሻለ ደረጃ ለማድረስ ነው የሚለውን ጥያቄ መመለስ አለብን ፕሮጀክታችን ስንቀርጽ። እነዚህ ከሶስቱ አንዱን ጥያቄ መመለስ መሆን አለበት እና እነዚህ ወሳኝ ጉዳዮች ለፕሮጀክት መኖር ፕሮጀክት እንድንቀርጽ ፕሮጀክት ቀርጸን ደግሞ ያንን ውጤታማ እናደርግና እነዛን ያስቀመጥነውን ጎል ለማሳካት ፕሮጀክት ያስፈልጋል ማለት ነው። እና እነዚህ ሶስት ጉዳዮች ናቸው ፕሮጀክት መኖር ለፕሮጀክት መፈጠር ምክንያት የሚሆኑት። እንግዲህ በሚቀጥለው ቪዲዮ እስከናይ ድረስ አሁን በድጋሚ ሼር፣ ሰብስክራይብ፣ ላይክ ማድረግን አትርሱ። ምክንያቱም ያው ገና እየጀመረ ነው በዚህ መልኩ ይሄ ፕላትፎርም ቀጣይ ላይ የተሻለ ደረጃ ላይ እንዲደርስ እና ለብዙዎች ተደራሽ እንዲሆን እነዛን ነገሮች አትርሱ። ወደፊት ደግሞ በዚህ ከማድረገው ገለጻ በተጨማሪ የራሳችን እውቀት አለን ቀድመን የምናውቀው ወደፊትም ደግሞ በተለያዩ አማራጮች የምናውቃቸው እውቀቶች ይኖራሉ እና መጽሐፍትን ለዚህ ለፕሮጀክት ማኔጅመንት የሚያግዟችሁ መጽሐፍቶች ደግሞ አሰስ እያደረኩኝ እያፈላለኩኝ በዚሁ እንድታነቧቸው እጠቁማቸዋለሁ ማለት ነው። እና እንግዲህ የዛሬው ገለጻዬ ይህን ይመስላል። እንዳትረሱ ፕሮጀክት የሚያስፈልግባቸውን ሶስት ዋና ዋና ምክንያቶች የችግር መኖር፣ ፖቴንሻል መጠቀም እና ያለውን ነባራዊ ሁኔታ ወደ ተሻለ ደረጃ ለማድረስ ለማሻሻል ነው። በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።